ወይዘሮ አልጋነሽ የሰማሃል እናት ናቸው። ከ20 ዓመት በፊት ኢትዮጵያ ሳሉ የወለዷት ልጃቸው ናት። ወይዘሮ አልጋነሽ ከ20 ዓመት በፊት ኢትዮጵያ ለቀው ከወጡ በኋላ ልጃቸው ሰማሃልን አይቷት አያውቁም፣ ስለሷም ሰምተው አያውቁም። አሁን ግን ሊያዩት ተስፋ አድርገዋል። 20 ዓመት በኋላ ነው እዚህ አዲስ አበባ የተገኘ ነውና ልጅ ከእናቱ ልጅ ከቤተሰቡ ወይም ባልና ሚስት ተለያይተው ነበር። አሁን ግን በዚህ ሰላም ምክንያት ይሄው የመጀመሪያ በረራ ነው እኛ የመጣ ነው። عشر عامات ناقينا إثيوبيا كالجمر ከተለያየን 20 ዓመት ሆኖናል። እኔ እዚህ ኢትዮጵያ ነው የምኖረው። እንዲህ እንገናኛለን ብዬ አስቤ አላውቅም ነበር። በጣም ነው የተደሰትኩት። ወይዘሮ አልጋነሽን ጨምሮ ሌሎች 90 ኤርትራውያንን ይዞ ከአስመራ የተነሳው የኢትዮጵያ አውሮፕላን አዲስ አበባ ገብቷል። ኤርትራውያኑ ቦሌ ዓለም አቀፍ አየር መንገድ ሲደርሱ በኢትዮጵያውያን ደማቅ አቀባበል ተደርጎላቸዋል። አዲስ አበባ የገቡት ኤርትራውያን አብዛኞቹ ኢትዮጵያ ውስጥ ቤተሰብ ያላቸው ናቸው። ከ20 ዓመት በኋላ ቤተሰቦቻቸውን ለማየት የተፈጠረውን እድል ለመግለጽ ቃላት አጥሯቸዋል። እኔ ኢትዮጵያን አላውቀውም። እናቴ ኢትዮጵያዊ ናት። 20 ዓመት ያህል በአስመራ ተወልጄ ነው ያደግኩት። ይህን እድል በማግኘቴ በጣም ለጌታ አመሰግነዋለሁ። እናቴ በህይወት የለችም። አሁን ይህን ነገር ብታዩ እንዴት ደስ ባለኝ። የወለው ልጅ ናት። ይህን እድል አላገኘችም። የእሷ ነገር ነው የሚቆጨን። ይህን ሁለት ህዝቦች ተለያይተው እነዚህ ቢኖር በጣም የሚከብድ ነው። እኔ ቤተሰቦቼ ለማግኘት የምታውስ በቃ ከሚገባ በላይ በቃ ምን ልነግርህ ልገልጽልህ አልችልም። እንዳይቆጽቡ እንደበልና ተፈና وأنسي حجية وليدات حقوسي نعي تاي مخقصي كيرين يا بسم حقوس ድጋሚ የተወለድኩ ያክል እየተሰማኝ ነው። በጣም ነው ደስ ያለኝ። የተሰማኝን ስሜት ልገልጸው አልችልም። ሁሉም ሰው ደስ ብሎታል። እዚህ ኢትዮጵያ አንድ ወንድና አንድ ሴት ልጆች አሉኝ። እስካያቸውም ጓጉቻለሁ። حقوسنا وصل يبلون እግዚአብሔር አምላክ በችግርና መከራት ሁሉ ወዲው ደስታችን ወሰን የለውም። እግዚአብሔር አምላክ ችግርና መከራችንን ጨርሰልን ከቤተሰቦቻችን ጋር ልንገናኝ ነው። ይህን ማን ያምናል? አሁን የተጀመረው የሁለቱ ሀገራት የሰላም ግንኙነት ይበልጥ ተጠናክሮ እንዲቀጥል የሁለቱ ሀገራት ህዝቦች ጠንክረው እንዲሰሩ ኤርትራውያኑ ጥሪ አቅርበዋል። ይህን ነገር እንዳይደገም በእኛ ያብቃ። ይህን ነገር 20 ዓመት ያክል ተበድለናል። እኛ ከሚገባ በላይ ሁለቱም አንድ ነን፣ ወንድማማቾች ነን። የህዝቡ ግንኙነት የተዋለደ ህዝብ ስለሆነ በደም የተሳሰረ ህዝብ ስለሆነ ይህንን እድል ማግኘት ደግሞ በዚህ ሁለቱ መሪዎች የእውነት ከፍተኛ እንዳለው ለወደፊቱ ካሁን ያለው ግንኙነት የበላይ እንዲሆን ሙሉ ተስፋ አለኝ ማለት ነው። ሁላችንም ተባብረን የሰላም እንዲቀጥል መበረታታት አለን። እነዚህ ሁለቱ ብቻ ሰላሙን ሊያቆሙት አይችሉም። ስለዚህ ህዝቡም እነሱን ተከትሎ በቃ ሰላሙን መጠበቅ አለበት፣ መፈቃቀር አለበት።